አይ ሲጀመር አንቺ ከነቢና ጋር ምናምን ወክ አታርጊ ምናምን ለማለት እኮ አንተ መፍቱ የለም ገባ አንተ እኮ ሲጀመር አያገባም ስለሷ ላይፍ ምንም አያገባም ኖ አይደለም እሷ በቃ እንዳንተ ከኛ ጋር ቤስት ፍሬንድ ናት አይደል ስለዚህ ምንም አንተን የሚያገባክ ነገር የለም በሷ ህይወትም መወሰን አችልም ምን ለማለት ፈልገው ነው እሱን እኮ የወለደ እሷን የወለደ አባቷ ራሱ እንደዛ አላለም እኮ አንተ እንዴት እንደዛ ትላታለህ አይደለም አሊያ ምን መሰለህ እውነቱን ለመናገር በጣም ነበር የደበረኝ እኔ ደብሮኛል ቢናም በሳቱ ኖርማል ነው ይላል እንጂ ያው ከልቡ አይደለም እኔ ያውቀዋለሁ ቢናንም ገባ ይሄ ምንም ኖርማል ኬዝ አይደለም አንተ እንደዛ ማለት የለበትም እኔ እኮ ስፔሲፊካሊ አሊያ ቢና ምናምን መጥፎ ናቸው ለማለት ፈልጌ አይደለም እኮ አሊያ ለምንድን ነው በትክክል ማትረዳኝ አንተ ወደታች አያለው የኮሜንት ናዳ ይጎርፋል ታውቃለህ ከዛ ቼክ አደርጋለሁ ማም የልጆች እናት ናት እሷ ማም ናት እሷ ምናምን ነገር አቤኒ ተው አትሆንም እናንተ ከሷ እንትን በሉ ምናምን ተጠበቁ ምናምን ነገር ነው የሚለው በቃ ለሷ መጥፎ አመለካከት ነው ያላችሁ ሰላም ፋሚሊ እንዴት ናችሁ ደህና ናችሁ ወይ እኔ በጣም ደህና ነኝ አማን ነኝ እንዴት ናችሁ እናንተ ፋሚሊ ዛሬ ትንሽ ተረጋግቼ ነው የመጣሁት ለማለት የፈለኩት ዛሬ ብዙም በጥሩ ስሜት አይደለም ያለሁት ያው ሁላችሁም የባለፈውን ቪዲዮ አይታችሁ ነበር ለጽጌ የሚሰማኝን አይነት ስሜት ነግሬያት ነበርና በጣም በቃ ተናዳብኝ ምናምን አይነት ነገር ስሜታዊ ሆና ሄዳ ነበርና ያለውን ነገር በጣም እኔ አክቹሊ ምን ማለት እንዳለብኝ ራሱ አላቀም ፋሚሊ ግን ያው የተፈጠረው ነገር ተፈጥሯል ከዛ ሁሉ ግን እኔን በጣም ያስደነገጠኝ ነገር ፋሚሊ ምንድነው ኮሜንት ላይ እናንተ የጻፋችሁትን ነገር እኔ ያያየው ነበርና ጽጌ ሁለት ልጆች አሏት ምናምን እያላችሁ ነበርና በጣም የምር ፋሚሊ እኔ ቱ ቢ ኦነስት ይሄንን ነገር በጭራሽ አላቀም ነበር ፍቅረኛ እንዳላት ራሱን ያላቀም ነበርና አግብታ ሁለት ልጆችን ወልዳለች ምናምን የሚለውን ነገር ኮሜንቱ እንዳለ የባለፈውን ቪዲዮ ገብታችሁ ድጋሚ ቼክ ማድረግ ትችላላችሁ ኮሜንት ያላያችሁ ሰዎች ካላችሁና በጣም በቃ እኔ ደነገጥኩ የምር እና ከዛ እኔ በቃ ሀገር ሰላም ነው ብዬ ተቀምጬ ከዛ በኢሞም በቃ በተለያየ በዋትስአፕ ምናምን የተለያየ እንትን እየገባልኝ ነበርና በቃ እኔ ደነገጥኩ የምር እና ምንም ማድረግ አልችልም እና ደግሞ ይሄንን ነገር ለማጣራት ብዬ ዛሬ ደግሞ እናንተም ባላችሁበት ለማጣራት እሷን ጠርቻታለሁ ኢን ሴንስ በነቢና በኩል ማለት ነው ግን ስደውልም አላነሳችም ለኔ በቃ ቴክስትም አድርጌላት ነበር ቴክስቴንም አትመልስም ምናምን ነገር እና በነቢና በኩል ደግሞ ሳረክ እኔ እንደፈለኳት ስታቅ አልመጣም ምናምን ብላ ገገመች ለነሱ ምናምን ነገርና ያው ምንም ማድረግ አይቻልም ፋሚሊ ያው እናንተን እኔ በጣም ስለማምናችሁ ነው በጣም ስለምወዳችሁ እና ኮሜንት ላይ ያለውንም ሐሳብ በጣም ቫልዩ ሰጥቼ አይቼ ነው ይሄንን ነገር እንትን ያደረኩ ያለሁት እኔም እና ይሁን ብቻ ደግሞ ፋሚሊ አሊያን ደግሞ ጠርቼዋለሁ ባለፈው በተፈጠረው ነገር እነቢና እኔን በትክክል እኔ ለማለት የፈለኩትን አልተረዱም ነበር ማለት ጀስት እኔ ከማንም ጋር ስትሆኚ ደስ አይለኝም እየደበረኝ ነው ምናምን ያልኩት ለምንድነው ጀስት ለሷ ጥሩ ስሜት ስላለኝ ምናምን አይነት ነገር ነው እንጂ የሆነ መጥፎ አይነት ነገርን አስቤ ምናምን ከዛ አንፃር አልነበረም ግን በቃ እና አሊያ ምናምን በጣም ተናደውብኝ ነበር በዛ ነገር ፋሚሊ እኔ ከዚህ በኋላ ከማንም ጋር መጣላት አልፈልግም በቃ እና ለና አሊያም ደውዬላቸዋለሁ እና ለቢና አይመቸውም አሊያ እኔ እመጣለሁ ምናምን ብሎኛልና በደንብ አሊያ ሲመጣም ያለውን ነገር አስረዳዋለሁ ከዛ በዘለለ ደግሞ ይሄንን ኬስ ደግሞ በደንብ እኔ ከነሱ ጋርም ያው ጀለሶቼም ስለሆኑ ከነሱ ጋርም በጣም ማውራት እፈልጋለሁ መወያየት እፈልጋለሁና በጣም ደንቆኛል እስካሁን ድረስ ሳወራ ራሱ ፋሚሊ የምር እየመሰለኝ አይደለም የሆነ ሃሉሲኔት እንደማድረግ አይነት ስታፍ የለ እንደዛ ነገር ነው እየተሰማኝ ያለውና ብቻ ይሁን ያለውን ነገር በደንብ እናያለን ከዛ በዘለለ ፋሚሊ እናንተም ደግሞ አሊያም እስከሚመጣ ድረስ ሁላችሁም ሰብስክራይብ እያደረጋችሁ ጠብቁ በዚህ ሰሞን ደግሞ ባለፈው ባልኩት እንትን መሰረት ደግሞ ሰብስክራይበርም ብዛቱ ጥሩ እየጨመረ ነውና በጣም አመሰግናለሁ ከልብ ምስጋናዬን ለማቅረብ እፈልጋለሁ እና ከዚህ በላይ ደግሞ ሞር በቃ አሳድጋችሁ እኔም በደንብ በተለያዩ ቪዲዮዎች እንድመጣ እንድትረዱኝ ከዚህ በላይ እጠይቃችኋለሁ ሁላችሁም ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ጠብቁኝ እና ሌላ ሐሳባችሁን ደግሞ እሺ ምን ባደርግ ጥሩ ነው ይሄን ነገር
እና ጽጌ ደግሞ እስካሁን ድረስ በጣም ብዙ ነገር አውርተን ነበር፣ ግን ምንም አላለችኝም። ስለ ልጆቿ ምናምን ያወራችኝም ነገር የለምና በኮመንት ላይም እናንተም ሀሳባችሁን ንገሩኝ እስኪ። ምን ማለት አለብኝ? ምን ብላት ምን ባደርጋት ጥሩ ነው? እናንተም ምከሩኝ። የእናንተን ሀሳብ ምክራችሁን በጣም እቀበላለሁ። እኔ በጣም ነው የምወዳችሁ። አሊያ ሲመጣ ያለውን ነገር እንቀጥላለን። ፒስ አውት ብያቸዋለሁ እስከዛ ድረስ እና ፋሚሊ አሊያን እየጠበኩት ነው። አዎ መጥቷል። አሊያነት ይላል አልሽ። አማንሻ አለን አለን። እንዴት ነው ቆይታ? ሁሉ ፒስ ነው? ሁሉ ሰላም። እንዴት ነህ? አለን። ፋሚሊን ሰላም በላቸው። ሰላም ሰላም። እንዴት ናችሁ? ሁሉ ሰላም ነው? አለን አለን አለን። ቤተሰብ አለን። እንዴት ነሽ? አለን። ይኸው እንዴት ነው? የፈለገው ቦክስ ምናምን ፏፏ እያደረግሽ ነው? ቦክስ እየሰራሁ። አሪፍ። ምንድን ነው የተደበርክ ትመስላለህ። ባለፈው በዚህ አልተግባባንም። ስለ ጽጌ ላውራክ ነው ዛሬ የጠራሁት ታውቃለህ። ቆይ ባለፈው ምን ለማለት ፈልገህ ነው አንተ ጽጌን እንደዛ ያልካት? ማለት አይ እናንተ አልተረዳችሁኝም እንጂ እኔ ጽጌን ለማለት የፈለኩት ጀስት አይ ሲጀመር አንቺ ከነቢና ጋር ምናምን ወክ አታርጊ ምናምን ለማለት እኮ አንተ መፍቱ የለህም። ገባ? አንተ እኮ ሲጀመር አያገባም። ስለሷ ላይፍ ምንም አያገባም። ኖ አይደለም። እሷ በቃ እንዳንተ ከኛ ጋር ቤስት ፍሬንድ ናት አይደል? ስለዚህ ምንም አንተን የሚያገባክ ነገር የለም። በሷ ህይወትም መወሰን አችልም። ገብቶሃል? እንደዛ ልክ ነህ። ግን አሊያ ምን መሰለህ፣ እኔ ሲጀመር በሰዓቱ ለማለት የፈለኩት የሆነ ከማንም ጋር ዝም ብላ ትሆናለች አይነት ስታፍ ከማንም ጋር እኮ አይደለም። አንተ አሁን ያወራው ከነቢና ጋር ከነአሊያ ጋር እንድትወጪ አልፈልግም ምናምን ነው ያልከው አይደል? ባይዞ ሐሳቡን እኔ ለማለት የፈለኩት እንደዛ አልነበረም። ቀይራ ምናምን የሆነ እንትን ብላ ነው እሷ የነገረቻችሁ ታውቃለህ። በዚህ ዛሬም እኔ የጠራውክ በሰዓቱ እሷ ስታስረዳም የነበረውን ቪዲዮ ስላየው ነው ታውቃለህ። እኔ ጭራሽ እንደዛ የሆነ በቃ መጨረሻ ላይ ያወራችሁትም ነገር በጣም እንዳልተረዳችሁኝ ገባኝ ታውቃለህ። አይ ምን መሰለህ አቤኔ፣ እሷ አሁን ከኛ ጋር ኖርማል ፍሬንድ ናት ታውቃለህ። አንተ ጋርም ቢሆን እንደዛው ናት። የተለየ ላንተም ለሷም የተለየ ቦታ የምንሰጠው ነገር የለም። እዚህ ጋር ለሁላችንም ላንተም ለሷም ለሌላ ሰውም ጭምር ተመሳሳይ ቦታ ነው የምንሰጠው አይደል? ስለዚህ አንተ እኛን ነጠላ አድርጋ ከነሱ ጋር እንዳትገናኝ ከነሱ ጋር ወክ እንድታደርጊ ወይንም ወተሽ እርጥ ምናምን እንድትበይ አልፈልግም ስትል ምን ለማለት ፈልገው ነው? እሱን እኮ እሷን የወለደ አባቷ ራሱ እንደዛ አላለም እኮ። አንተ እንዴት እንደዛ ትላታለህ? አይደለም አሊያ ምን መሰለህ፣ አይ ቢና እኔ እውነቱን ለመናገር በጣም ነበር የደበረኝ። እኔ ደብሮኛል። ቢናም በሰዓቱ ኖርማል ነው ይላል እንጂ ያው ከልቡ አይደለም። እኔ አውቀዋለሁ ቢናንም ገባ? ይሄ ምንም ኖርማል ኬዝ አይደለም። አንተ እንደዛ ማለት የለብህም። እሱን ልክ ብለሃል አሊያ። ግን ታውቃለህ ጀስት ወንድ ልጅ አይደለን ያው ያለው ነገር ለምሳሌ እንደዛ እሷን ስትላት ማለት ነው እኛን መጥፎ አድርጋን እኮ እኛ መጥፎ ሰው ነን? ኖ እኔ እኮ ስለናንተ አንተ እንደዛ ብለህ ነው የምታስበው ማለት ነው። አሁን ከነቢና ከነአሊያ ጋር አትራመጂ አይደለም አሊያ፣ እንደዛ አይደለም። እንደ ወንድም አንተ ለሷ አሁን እንደ ወንድም ከሆንክ ከነአሊያ ጋር ከነቢና ጋር አትራመጂ ካልካት ማለት ነው እኛን መጥፎ እያረከን ነው። ገባ? እኛ መጥፎ ነን ማለት ነው ባንተ እይታ። እንደዛ ባይሆንማ አንተ እንደዛ አትላትም እኮ። እንደዛ እኔ ለማለት አትውጪ ካልካት ያው እነሱ መጥፎ ናቸው ማለት ነው። እኔ እኮ ስፔሲፊካሊ አሊያ ቢና ምናምን መጥፎ ናቸው ለማለት ፈልጌ አይደለም እኮ። አሊያ ለምንድን ነው በትክክል ማትረዳኝ አንተ? ነግራለች እኮ እሷ እያወራች እኮ ነው። ባለፈው ነግራለች። ሁሉንም ነገር ለኛ መታ አሳውቃን ነበር። ገባ? ሁሉንም ነገር መታ እንደዚህ አለኝ። ከነቢና ከነአሊያ ጋር አትውጪ፣ ወክ አታርጊ፣ እርጥ ምናምን ቦታ አትጂ ምናምን ከተማ ከነሱ ጋር እንዳትወጪ ምናምን ብሎኛል። እሺ በግልጽ እኔ ለምን እንዳልኩ ታውቃለህ? እኔ ጽጌ ተመችታኛለች በጣም እና ጽጌ በጣም ስለተመቸችኝ በቃ ወንድ ልጅ ነው አይደል? የወንድ ልጅን ስሜት አሁን ከማንም ወንድ ጋር ስታይ በቃ ደስ አይልህም። በቃ እኔም የተፈጠረው ነገር እኔ ጋርም ያለው ነገር ከማንም ጋር እንባላለን። አሊያ በእናትህ ተረዳኝ። ኖ አይደለም ጀስት የሆነ በቃ እኔ ትንሽ ደግሞ እንትን ነኝ ታውቃለህ። በቃ ሴት ልጅን አቢኒ አንተ ለኛ የተለየ አመለካከት አለክ ማለት ነው አይደለም? ነው የምር እንደዛ አይደለም። አሊ አልተረዳችም። ከማንም ጋር ካልክ እኮ ያው እኛን ባዳ አርገን ወይንም መጥፎ ሰው አርገን እኮ ነው አንተ እንደዛ የምትለው። ገባ? በጭራሽ አሊ አይደለም። የምር ደግሞ እንደዛ እንዲሰማችሁም ያደረገችው እሷ ናት። አወራሯ ነበር ታውቃለህ። አንተ ያልከውን እኮ ነው እሷ ያለችው። እኔ ያልኩትንማ በዛ መንገድ አይደለም እኮ ያስረዳቻችሁ።
እኔ ለማለት የፈለኩት እኔ ለሷ የነገርኳት ሲጀመር በቃ ኤፋም እኮ ባይዞ በሰዓቱ ነበር ታውቃለህ ትቶ ሄደ እንጂ በቃ እንዴት እንደምነግራት አላቅም በጣም ፈርቻለሁ ምናምን እያልኩ ነገር እኔ በቃ ለስለስ አድርጌ በቃ ጀስት ንግግሬን ለመጀመርም እንዲረዳኝ ብዬ ነው በቃ ከወንድ ጋር ሳይሽም ትንሽ አንተ ስሜታዊ በሰዓቱ ራሱ እሷን ብቻዋን ጠርታ ከኤፋ ጋር ነበር። ከዛ እሷ ስትመጣ ብቻዋን ጥለህ እሷን ብቻዋን ጥሏት ኤፋ ሄደ። ምን አስቦ ነው እንደዛ ያደረገው? ምንድነው ነገሩ? እሷ ራሷ መጣ እኔ በጣም ፈርቼ ነበር ምናምን እያለች ነበር ያወራችው እሱ ገባ። በዛ ሰዓት እኛ አሁን ወንድ አይደለችም አስባል፣ ሴት ልጅ ናት። ወጣ ያለ ቦታ ጠርታት ከኤፋ ጋር አንድ ላይ ናቸው፣ ኖርማል ነው። ግን ኤፋም ደግሞ እሷ ከመጣች በኋላ በቃ እናንተ አውሩ ምናምን ብሎ ጥሎ ይሄዳል። ከዛ አንተ ደግሞ የልብህን ታወራለህ ዝም ብለህ ከነቢና ከነአሊያ ጋር ምናምን ብለህ ያለውን የሌለውን ነገር ዝም ብለህ ታወርደዋለህ። በይዞ በጣም ነበር የደበረን እውነት አይደለም አሊያ የምር ደግሞ ኤፋ እኔንም ባይዘው በሰዓቱ ሰርፕራይዝ ነው ያደረገኝ ታውቃለህ። ኢቭን እኔ ፈርቼ በቃ የኔን ስሜት ትነግራታለህ ብዬው ነበር። ከዛ የምን ስሜት ነው ምንድነው አንተ የምትለው? ጽጌ ትመቸኛለች በቃ ኦብቪየስሊ። ግን በቃ ምን ያደርጋል እህታችን ናት። ማን ምን ሆነ ነው? ጽጌ እህታችን ናት። በቃ እኔ እንዴት ነው እንደዛ የምታስባት ሲጀመር? ምን ሆነ ነው አቤን? አንዳንዴ ያው የሚሰማ አይነት ስሜት አለ አይደል? አንተ እኮ አሁን ቀደም እሷ ለኔ እንደ እህት ናት፣ በእህትና በወንድም አይነት ነገር ነው የምንቀራረበው ስትል እኮ እኔ እውነት መስሎኝ ነበር። ግን አሁን ነገሩን ዝም ብዬ ሳየው አንተ ወደ ሌላ ቦታ እየቀየርከው ነው። ገባ ነው አይደለም? እኔ መጀመሪያ ሲጀመር ለማለት የፈለኩት ምን መሰለክ፣ ጽጌን እኔ ጀስት በቃ እህቴን ፕሮቴክት እንደማረጋት ፕሮቴክት ለማድረግ ነው ከማንም ጋር ከማታውቂው ሰው ጋርም። እሷ በጣም የዋ ስለሆነች ማንንም እያየች ዝም ብላ ትሄዳለች ምናምን ነገር ከሷ የተረዳሁት ያንን ስለነበረ ነው። ታውቃለህ ካንተ ጋርም ዝም ብላ የምትሄድ መስሎክ ነው አንተ ተመችተኛለች ምናምን የምትለው። ወይኔ ይኸውልህ ልንገርህ አቤኔ፣ እኔ እውነቱን ግልጹን ሳወራ ማለት ነው። ስማኝ ጽጌ ተመቸች አልተመቸች እኔ አያገባኝ። ጽጌ እህታችን ናት፣ አንተም ደግሞ ወንድሟ ነህ። በቃ ኖርማል ቤስት ፍሬንድ ነን፣ እንደ ወንድምና እንደ እህት ነን አይደል? ስለዚህ አንተ በሌላ አንግል እሷን አስባት እኛ ላይ እንደዚህ ብለህ መጥፎ ነገር እንድታወራ እኔ አልፈልግም። ልትመች እንደውም ልትመቻቹ ትችላላችሁ። እሷም ኖርማል ነው። እሷም አንተ ከተመቻት በቃ ልታወሩ ምናምን ኖርማል ነው። ግን እኛን በመጥፎ መንገድ እንድታዩ አንፈልግም። ግልጹን ስነግርህ ማለት ነው። ገባ? እኛን ሲጀመር እና አሊያ ነቢኒ ምናምን ብለህ እሺ፣ ለምን ኤፋን አልጠራህም? ኤፋ ካንተ ጋር ስለነበር ኖ አይደለም። ሌሎችም እኮ ነበሩ፣ ግን እነሱን አልጠራህም። እኔንና ቢኒን ብቻ ነበር አንተ እንትን ያልከው። ኖ ባይዜ የእናንተንም ባይዜ ያነሳችው እሷ ነበረች ታውቃለህ። ባለፈው ከአንዳንድ ልጆች ጋር ወክ እያደረግሽ ነበር ምናምን ስላት ከነቢኒ ጋር ስለነበርኩ ነው ምናምን ብላ ያወራችሁ ባይዜ። እኔ እንደውም እጠረጥራለሁ ለቢኒ የሆነ አይነት ስሜት ሊኖራት ይችላል። እኔ አላውቅም። ብቻ ይሄንን በማለቴ በጣም ይቅርታ። ግን አሮ ነው እኔ ከተረዳሁት አይኖራትም። ግን ቢኖራትም እኮ ኖርማል ነው። አንተ አሁን እንደዚህ ተመችተኛለች ምናምን እንደምትለው ነው ገባ? ግን እሷ እንደዛ ቢናን እንደዛ በምንም ታምር አታስብም ሲጀመር ማለት ነው። እሷ አሁን ለኛ እህታችን ናት፣ ቤስት ፍሬንዳችን ናት እንጂ ከዛ የዘለለ ያለፈ ምንም ሌላ እንትን የምትለው ነገር ምንም የለም። አንተ ነህ አሁን ነገሩን እያበላሸ ያለኸው አንተ ነህ እንጂ እሷ ምንም ነገር ያወራችውም ነገር የለም፣ ያደረገችውም ነገር የለም። አሁን ገባ? ግን አንተ እኔ አሁን በሰዓቱም ቢሆን አሁንም ቢሆን የደበረኝ በጣም ያስጠላኝ ነገር ቢኖር አንተ ከነቢና ጋር ከነአሊያ ጋር ብለህ ስማችንን ጠርተህ እንደ መጥፎ ሰው አድርገን ያወራው ነገር ምንም አልተመቸኝም። እኔ እናንተን መጥፎ ለማድረግ አልነበረም በሰዓቱ። ደግሞ ማለት የምፈልገው በቃ ምናልባት እኔን በዛ መንገድ ተረድታችሁኝም ከሆነ በጣም ይቅርታ ለማለት እፈልጋለሁ። በጣም ሶሪ። እኔ እንደዛ ፍላጎቴም እንደዛ አልነበረም ታውቃለህ። ያው የምታወራው ነገር አስበህ እነሱን ሊያስቀይም ይችላል እንዴ ምናምን የሚለውን ማሰብ አለብህ። ገባ? አንተ የመጣውን ወይንም ስሜትን ለመግለጽ ብለህ የተመቸህን ወርድ ተጠቅመህ እኛን ማስደበር የለብህም። እኛማ ምንድነው ችግሩ? ቆይ አቤኒ ምንድነው አሁንም ጸብ ነው እንደሚፈልገው ምናምን ብለን እኮ በጣም ብለን ከቢና ጋር ስናወራ ነበር። ገባ? እኔ እንደውም በጣም ነበር የተናደድኩት። ምክንያቱም እኔ ከሷ ጋር የተለየ ነገር የለኝም ታውቃለህ። አንተ ቢናም እንደዛው ምንም የተለየ እንትን የምናደርገው አሁን ቢና ብቻውን እሷን አግኝቷት አያውቅም። ከኛ ጋር ከሆነ ነው ወይ ከኔ ጋር ወይ ካንተ ጋር ከሆነ ነው የሚያገኛት። ስለዚህ አንተ እኛን እንደዛ ብቻ እኔ በሰዓቱ ያንን ነገርም ያወራውበትም ሚንስ
በቃ ስሜቴን ይገልጽልኛል። ይሄ ደግሞ እንደ መንደርደሪያ ይሆናል ብዬ በማሰብ ነው ጀስት እንደዛ ያልኩትን እና ደግሞ እናንተ በትክክል አልተረዳችሁኝም። ይሄ አሳማኝ ምክንያት አይሆንም አቤኔ። እኔ በጣም ነው የደበረኝ እውነት። የምር በጣም ይቅርታ እንደዛ ከተሰማችሁ አም ሶሪ በጣም የምር እኔ እንደዛ ስላሰብኩም አልነበረም በሰዓቱ የነበረው ነገር እና ደግሞ በጣም ይቅርታ ለማለት እፈልጋለሁ። ከዛ በዘለለ ደግሞ ዛሬ ደግሞ ሌላ ነገርም ላማክርህም ፈልጋለሁ። ታውቃለህ የሆነ ኮመንቶችን ምናምን አይተህ ነበር? አዎ ኮመንቶችን እያየሁ ነበር። 2 ልጆች አሏት ምናምን ባለትዳር ናት አቤኒ ምናምን እያሉኝ ነበር። ታውቃለህ? አዎ እሱንማ እኔም አይቼው ነበር አትል። እኔ በጣም ነው የደነገጥኩት የምር። አዎ እኔም በጣም ደንግጬ ነበር። ከኛ በላይ ሰው ያውቃታል ማለት ነው። እኛ ጽጌን ጀለሳችን ሆና እኛ አናውቃትም ጽጌን በቃ እኛ አናውቃትም ማለት ነው። በዚህ ሁኔታ ሌላ ሰው ነው የሚያውቃት። እኔ ኮሜንቱን አይቼማ እኔ በጣም ነበር ደግሞ እኮ አንድ ሰው 2 ሰው ቢል እኮ ኖርማል ነበር። ግን እንዳለ በቃ አብዛኛው ኮሜንት እንዳለ 2 ልጅ አላት ምናምን እኔ የመሰለኝ በቃ የሆነ የስም ማጥፋት ዘመቻ መስሎኝ ነበር። እንደዛ መስሎኝ ነበር እኔም የምር እና ወደ ታች አያለው የኮሜንት ናዳ ይጎርፋል። ታውቃለህ? ከዛ ቼክ አደርጋለሁ ማም የልጆች እናት ናት እሷ ማም ናት እሷ ምናምን ነገር አቤኒ ተው አትሆንም እናንተ ከሷ እንትን በሉ ምናምን ተጠበቁ ምናምን ነገር ነው የሚለው። በቃ ለሷ መጥፎ አመለካከት ነው ያላቸው ሁሉም ሰው እንዳለ። እኔ ግን ጽጌን እስከማውቃት ድረስ እንደዛ አይነት ሰው አትመስለኝም ነበር። እኔም እኮ እንደዛ አልመሰለኝም። ደግሞም ስላላመንኩ የለ ያለውን ነገር በቃ ከሷም ማጣራት አለብኝ ምናምን ብዬ እደውልላታለሁ። ስልኬን አታነሳም። ታውቃለህ? በጣም በተደጋጋሚ ደወልኩላት፣ ቴክስትም ጻፍኩላት ምናምን ነገር አትመልስም ምናምን ነገር ታውቃለህ? ከዛ በቃ ያው ያለኝ አማራጭ ደግሞ በእናንተ በኩል ያው ሞር ከእናንተ ጋርም እንትን ስለምትል በእናንተ በኩልም ያለውን ነገር ደግሞ ሞር የምታውቁትም ነገር ካለ ምናምን ብዬ አንተ ባለፈው እንደዛ ካልካት በኋላ እኮ ከኛ ጋር ብዙም እየወጣች አይደለም እንደ በፊቱ ምናምን አዞርም ጊዜም ለኛ እየሰጠች አይደለም። ግን ከኔ የሳለ ደግሞ ቢና ሊያውቃት ይችላል ብዬ አስባለሁ። ታውቃለህ ያው ልጅ ግን ያላት አይመስለኝም። ግን ቢና በደንብ እስቲ ካወቃት እስቲ እሱን ብንጠይቅ አይሻልም? አዎ እሱማ ልክ ነህ። ግን እኔ ብቻ ፋሚሊዎቼን በጣም ስለማምናቸው ነው። በዚህ ልክ ደግሞ እነሱ እንዲህ አወሩ ማለት የሆነ ነገር ይኖራል ማለት ነው። ታውቃለህ? ከመሬት ተነስቶ ሰው መቼስ ያ ሁሉ ሰው ከመሬት ተነስቶ 2 ልጆች አሏት ምናምን ብሎ አያወራም። ታውቃለህ? እና እንደዛ ነው ማስበው። ለምን ቢናን ጠይቀዋ። ቢና አሁን ስመጣ ታሽ ነኝ ምናምን ከተማ ወርጃለሁ ምናምን እያለ ነበር። እሱን ወይ ነገ ምናምን ደውለን ሰፈር ጠርተው አንድ ላይ ቁጭ ብለን ብናወራበት በቃ እንደዛ ማድረግ ነው። አሁን ብቻ ያው መረጃውን መሰብሰብ ነው እንጂ እሷንም ለመጠየቅ ይከብዳል ነገሩ። እሱማ ልክ ነህ። እሷ ጋር ሄደን አሁን ጽጌ እንደዚህ ነው የሚባለው ምንድነው ምናምን ለማለት ትንሽ ነገሩ ይከብዳል። ቢያንስ በጀማ ሆነን ከጠየቅን ራሱ ያለውን ነገር ማወቅ እንችላለን። ግን አሁን ብቻዋን አንተ ጠርታት እንደዚህ ብትላት ልትደበሩላ ትችላለች። ስለዚህ በቃ ከቢና ጋር ሆነን እንጠይቃት። በቃ ፒስ ሀሳብ ነው። እና ደግሞ በባለፈው የምር እኔ እንደዛ ለማለት ፈልጌ አይደለም። ኧረ ኖርማል ነው። ፒስ አውት ብዬሻለሁ። እና ፋሚሊ ያለውን ነገር እኛም በደንብ አጣርተን ከዛ ከሷም አንደበት ደግሞ ያለውን ነገር በደንብ እንትን እንላለን። በቀጣይ ቪዲዮ ፏ ብልጭ ያለን እንከሰታለን። ፋሚሊ በጣም እወዳችኋለሁ። ሰብስክራይብ ላይክ እያደረጋችሁ ውጡ ከዚህ ቤት። እንወዳችኋለን። ቡም